የንጹህ መጠጥ ውሃ ወደ 1500 የሚጠጋ ህዝብ ወደ 300 የሚጠጋ አባወራ ያስጠቅማል። በጥቅሉ ይህንን ውሃ እንግዲህ ለመገንባት ያስቻለን የካልም ፒፎራር የአካባቢና አየር ንብረት አያያዝ አጠቃቀም ፕሮጀክት ነው ሀብቱን የሰጠን። እየገነቡ ያሉት የመጅል የተፋሰስ ህብረት ስራ ማህበር አባላቶች ናቸው እየገነቡ ያሉት። በአጠቃላይ ይህን ውሃ ለመገንባት ከአርሶ አደር ተሳትፎ ከ1.3 ሚሊዮን ብር በላይ ያወጣንበት ሁኔታ ነው ያለው። ከፕሮጀክቱ ከግብርና ጽህፈት ቤትና ከውሃና ኤነርጂ ጽህፈት ቤት ተደምሮ እስከ 3 ሚሊዮን ብር የሚጠጋ ሀብት ነው ያወጣ ነው። በጥቅሉ 4 ሚሊዮን ብር ያወጣ ፕሮጀክት ነው። 4 ሚሊዮን ብር አወጣን ይህን ያክል ማህበረሰብ ያስጠቀምንበትና በአግባቡ ማህበረሰቡ ንጹህ መጠጥ ውሃ እንዲያደርግን ያለንበት ሁኔታ ነው ያለው። ከዚህ አኳያ ማመስገን የምንፈልገው ማህበረሰቡ በዚህ ልክ በጸጥታ ችግር ሆኖ ይህንን የፈጸሙ የማህበረሰብ ክፍሎችን ማመስገን እንፈልጋለን። የሃይማኖት አባቶች፣ የእድር ዳኞች፣ የተፋሰስ ህብረት ስራ ማህበር አመራሮች ይህንን በማስተባበር ትልቅ አበርክቶ ያደረጉበት ሁኔታ ነው ያለው። ከዛ በተጨማሪ የፕሮጀክቱ አስተባባሪ ጌታቸው አባቡ እንደዚሁም ደግሞ የፕሮጀክቱ መሐንዲስ የሆኑት አብዱ ሸህ መሐመድ እሱም ትልቅ አስተዋጽኦ ያደረገ ባለሙያ ነው። በዚህ ልክ አስተባብረን ያስገነባነው ውሃ እንደሆነ ይታወቅልን። ዛሬ ላይ ለዚህ በቅቶ ሪባን ለመቁረጥ ደርሰናል። ወደ 150 ኩንታል ሲሚንቶ የፈጀበት ሁኔታ አለ። እሱ በግዢ ቀርቧል። የተለያዩ ቁጥር ያላቸው ፌሮ ብረቶች ወደ 60 ብረቶችን ለማረብ ሞክረናል። ባለ 50 ኤችዲፒ ይሄ ያያችሁት የተዘረጋው እሱን ከዋናው መስመር ላይ የሚዘረጋውን 4000 ሜትር ነው ያቀረብነው። አሁንም ያልተጠናቀቀ አለ። ባለ 32 ኤችዲፒ 3000 ሜትር አርበናን እሱ ደግሞ ወደ ሰብስቴሽኖቹ ከዚህ የሚተላለፍበት እሱን በዛ ልክ ያቀረብንበት አለ። ባለ 2 ኢንች ቧንቧ እንዲህ መንገር ላይና አይኑ አካባቢ ላይ ተሸጋገረበትን ለመስራት ደግሞ ባለ 2 ኢንች የብረት ቧንቧዎች 34 ቧንቧዎችን አርበን ወደ ግንባታ ገብቷል። ማህበረሰቡ ከአካባቢው እንግዲህ ይሄን ማቴሪያል ከአየር የማጓጓዝ ከመሻይ የማጓጓዝ ይሄን መንገዱ ሙሉን የመቆፈር ስራ የማህበረሰቡ የጉልበት ተሳትፎ ነው የሆነበት። ከዛ በተጨማሪ አሻዋና ድንጋይ ከወንዝ በማጋዝም ያው እዚህ ድረስ ግዥም አልተገዛም፣ በነፃ ነው አሻዋ የተሰባሰበው። ሲደመር ደግሞ የጉልበቱንም ስራ በዛ ልክ ነው። ድንጋዩንም ከላይ ከይሯት ነው ይሄንን የግንባታ ድንጋይ ጭምር እያጓጓዙ አሻዋ ወደ 90 ሜትር ኪዩብ ድንጋይ ወደ 128 ሜትር ኪዩብ አቅርቦ ስራው እንዲሰራ ተደርጓል። ማህበረሰብ ተሳትፎ ላይ የአካባቢና የፋብሪካል ማቴሪያል ማጓጓዝ፣ የመስመር ቁፋሮ ዝርጋታ ስራ የሰራበት ሁኔታ ነው። የታንከርና የማደያ ቦታዎች ቁፋሮ ድልደላ ስራ እኒህ የሲሚንቶ መቀላቀልና ግንባታውን በዘላቂነት ሰስተኔብል እንዲቀጥል የውሃ የማጣት ስራ ሰርቷል። በቀጣይ ከማህበረሰቡ ምን ይጠበቃል፣ ከወረዳው መንግስት ምን ይጠበቃል የሚለው ነው በዋናነት ሊያገለግለን የሚችለውና እሱ ጋር አንደኛ ያልተጠናቀቁ 2 ቦኖዎች እንዲጠናቀቁ ማድረግ ይጠበቅብናል ማለት ነው። ሁለተኛ ታንከርና ቦኖ አካባቢ የአጥር ስራ ማከናወን እሱ ይጠበቅብናል። ሌላው የሰበላም አለመነሳት ጋር ተያይዞ እንደምታዩት ያልተቀበሩ ቱቦዎች አሉ። እነዚህ ቱቦዎች ደግሞ በዘላቂነት እንዲያገለግሉ እነሱን አፈር የማልበስ ስራ ይጠበቅብናል ማለት ነው።